ሰላም ሰላም እንኳን ወደ ጸጋዬ ቴክ ቻናል በደህና መጣችሁ። በዛሬው ቪዲዮ እንዴት ዩቲዩብ ቻናል መክፈት እንደምንችል ከኢሜይል አከፋፈት ጀምሮ እንዲሁም እንዴት ከስተማይዝ ማድረግ እንደምችሉ እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እና የደወሏን ምልክት በመጫን ይጀምሩ። ወደ ቪዲዮ እንግባ። እሺ፣ በመጀመሪያ የምናደርገው ወደ ፕሌይ ስቶር እንገባና ፕሌይ ስቶር ላይ ገብተን ክሮም ብሮዘርን እናወርዳለን። እኔ ኦልሬዲ ስላለኝ እዚህ ጋር ኦፕን የሚል ምልክት አምጥቶልኛል። እናንተ ግን ክሮም ብሮዘር ከሌላችሁ ፕሌይ ስቶር ላይ ገብታችሁ ክሮምን ማውረድ ይኖርባችኋል ማለት ነው። ስለዚህ ምን አደርጋለሁ? እዚህ ጋር ኦፕን የሚለውን ምልክት ነካለሁ። እሺ፣ ይኸው አምጥቶልናል። ከዛ በኋላ ሰርች ባሩ ላይ ትሄዱና ምን ብላችሁ ነው ሰርች የምታደርጉት? ዩቲዩብ ዶት ኮም ብለን ሰርች እናደርጋለን። እሺ፣ መጥቶልኛል። እዚህ ጋር ኦልሬዲ በዲስክቶፕ ሳይት ስለሆነ ለማሳየት ያመቸኛል ማለት ነው። እዚህ ጋር አውቶ ሮቴት አደርገዋለሁ። እሺ፣ ቀጣይ የምናደርገው ነገር ቢኖር እዚች ጋር የፕሮፋይሏን ምልክት ከላይ የፕሮፋይሏን ምልክት መጫን ነው የሚኖርብን። ኦልሬዲ እዚህ ጋር የኔ ቻናል ስላለ እዚህ ጋር አምጥቶልኛል። ግን ምን እናደርጋለን? እሱን እንነካውና አዲስ ቻናል ነው የምንፈልገዋ። ስለዚህ ስዊች አካውንት እንለዋለን እዚህ ጋር። ከዛ በኋላ አድ አካውንት የሚለውን ከስር እንነካለን። አሁን ማሳያችሁ እንዴት ኢሜይል አካውንት መክፈት እንደምንችል ነው። ከጅምሩት አንስቶ ኢሜይል አካውንት ከከፈትን በኋላ ከዛ በኋላ ደግሞ እንዴት ዩቲዩብ አካውንታችንን መክፈት እንደምንችል ለማየት እንዲመቸን ማለት ነው። እዚህ ጋር ምንድን ነው የምናደርገው? ኦልሬዲ አዲስ አካውንት ነው መክፈት የፈለገ ነው። ስለዚህ ከስር ክሬት አካውንት የሚለውን እነካዋለን። ሁለት ምርጫ ይመጣልናል። ፎር ማይ ፐርሰናል ዩዝ ኤንድ ፎር ወርክ ኦር ማይ ቢዝነስ የሚል ምርጫ ይመጣልናል። ለፐርሰናል ዩዝ የምትፈልጉት ከሆነ ቀጥታ ፎር ማይ ፐርሰናል ዩዝ የሚለውን እነካዋለን። እዚህ ጋር ፈርስት ኔም እና ሰርኔም ይጠይቀናል። ምን እናደርጋለን? ፈርስት ኔም ላይ የራሴን ስም ላስገባ። እሺ፣ አስገብቻለሁ። ሰርኔሙ ኦፕሽናል ስለሆነ ባናስገባም ችግር የለም። እዚህ ጋር ዴት ኦፍ በርዝ ይጠይቀናል። የተወለዳችሁበትን ቀን ታስገባላችሁ ማለት ነው። እሺ፣ አስገብቻለሁ። ከስር ምን ይጠይቀኛል? ጄንደር ይጠይቀኛል። ጄንደራችንን እናስገባለን፣ ጾታ ማለት ነው። ኔክስት እንለዋለን። እዚህ ጋር ዩዘር ኔም ይጠይቀናል። ምን ማድረግ እንችላለን? ሌተር መጠቀም እንችላለን፣ ነምበር መጠቀም እንችላለን፣ እንዲሁም ፍልስቶፕ መጠቀም እንችላለን። ምን እናደርጋለን? ዩዘር ኔሙ ላይ የፈለግነውን የራሳችንም ስም ሊሆን ይችላል እናስገባለን ማለት ነው። እሺ፣ አስገብቻለሁ። ምን ይለኛል? ዘ ዩዘር ኔም ኢዝ ቴክን ትራይ አናዘር ይለናል። ኦልሬዲ በዚህ ዩዘር ኔም የከፈተ ሰው ስላለ ኢሜይል ሌላ ተጠቀም ይለናል። ከስር አቬለብል አለ፣ እሱን አስገባዋለሁ። አቬለብል ራሱ ያመጣልኝ ምርጫ ነው። እሱን አስገብቻለሁ። ኔክስት እንለዋለን። እዚህ ጋር ፓስወርድ እናስገባለን። ፓስወርዳችን ስትሮንግ ሊሆን ይገባል። ጠንካራ ፓስወርድ ቢሆን ይመረጣል። ሌተርን አፐር ኬስ ሎወር ኬስ ሌተርን የያዘ እንዲሁም ቁጥርና ካራክተሮችን የያዘ ቢሆን ተመራጭ ይሆናል ማለት ነው እንለዋለን። ሪቪው ዩር አካውንት ኢንፎ ይለናል። ይኸው እዚህ ጋር አካውንቴን ኢንፎን አምጥቶልኛል ማለት ነው። ኔክስት እንለዋለን።
እዚህ ጋር ፕራይቬሲ ኤንድ ተርም አግሪ ማድረግ ይኖርብናል። ወደ ላይ እንወጣና አይ አግሪ የሚለውን እነካለን። እዚህ ጋር ትንሽ ጊዜ ይፈጃል። ኢንፎአችንን ቼክ እያደረገው ነው። ሶ አካውንት ክሬት አድርገናል ማለት ነው በቀላሉ። ይኸው እንደምታዩት ወደ ዩቲዩብ ተመልሻለሁ። እዚህ ጋር ከላይ አዲስ ክሬት ያደረግኩት አካውንት አለ ማለት ነው። ሶ ምንድነው የምናደርገው? አዲስ ክሬት ያደረግነውን አካውንት ፕሮፋይሏን ከላይ እንነካታለን። ፕሮፋይሏን ከነካን በኋላ ምን ይለናል? ከስር ክሬት ኤ ቻናል የሚል ይመጣልናል። ሶ ምንድነው አሁን ቻናል ክሬት ልናደርግ ነው፣ አዲስ ቻናል። ስለዚህ ክሬት ቻናል የሚለውን እንነካለን። እዚህ ጋር ምን ያመጣልናል? ኔም እና ሃንድል አለ። ሶ እዚህ ጋር ኔሙን መቀየር የምንፈልግ ከሆነ የፈለግነውን መቀየር እንችላለን። ለእኔ ግን እንደዚሁ ባለው ቢቀጥል ችግር የለውም። ስለዚህ እዚሁ ባለው ስም እና ሃንድል ክሬት ቻናል እለዋለሁ ማለት ነው። እንዲሁም ደግሞ ከላይ እንደምታዩት ሰሌክት ፒክቸር ይላል። እዚህ ጋር ምንድነው ፕሮፋይል ፒክቸራችን ነው። እዚህ ጋር ከፈለግን ፕሮፋይል ፒክቸራችንንም መቀየር እንችላለን ማለት ነው። ስለዚህ ክሬት ቻናል እለዋለሁ። እሺ እንደምታዩት ቻናላችን ክሬት ሆኗል ማለት ነው። ይኸው ጸጌ ይላል። አዲስ ቻናል ክሬት አድርገናል ማለት ነው። ስለዚህ ዩቲዩብ ቻናል ክሬት ማድረግ እንደዚህ ቀላል ነው። ከኢሜይሉ አከፋፈት ጀምሮ እስከ ዩቲዩብ ቻናሉን ክሬት እስከማድረግ ያለውን ፕሮሰስ ይሄን ይመስላል ማለት ነው። እዚህ ጋር አንዳንድ ማድረግ ያሉብን ነገሮች አሉ። ምንድነው? ቻናላችንን ከስተማይዝ ማድረግ አለብን። እንደዚሁ ብቻ መሆን የለበትም። ከስተማይዝ አድርገን ኤዲት የሚደረጉ ነገሮች፣ የሚስተካከሉ ነገሮችን አስተካክለን ቪዲዮ የምንለቅም ከሆነ እንለቃለን ማለት ነው። ሰው ምን እናደርጋለን? እዚህ ጋር ከስተማይዝ ቻናል የሚለውን እንነካዋለን። እሺ ዌልካም ቱ ዩቲዩብ ስቱዲዮ እያለን ነው። አዲስ ቻናል ስለሆነ እንኳን በደህና መጣችሁ እያለን ነው። ሶ እዚህ ጋር እናደርጋለን ኮንቲኒው እንለዋለን። እዚህ ጋር ምን ያመጣልናል? የመጀመሪያው ከስተማይዝ የምናደርገው ነገር ቢኖር ምንድነው? ባነር ነው። ባነር ማለት ዩቲዩብ ቻናላችሁ ሲከፈት አንድ ሰው ሲከፍተው የሚመጣው ምስል ማለት ነው። እሱ ባነር ይባላል። ሰው እዚህ ጋር ባነር አፕሮፕሪየት የሆነ ፒክስል 2048 በ1152 እና 6 ሜጋባይት እና ከዛ ያነሰ መሆን አለበት። እሱን ከጋላሪያችሁ ላይ እዚህ ጋር አፕሎድ ብላችሁ መርጣችሁ መክተት ትችላላችሁ ማለት ነው። እንዲሁም ወደ ስር ስክሮል ስናደርግ የምናገኛለን ፒክቸር የሚል አለ። እዚህ ጋር ደግሞ የፕሮፋይል ፒክቸራችንን ነው የፈለግነውን የፕሮፋይል ፒክቸር ከጋላሪያችን ላይ መርጠን ማስገባት እንችላለን ማለት ነው። አሁንም ወደ ስር በምንሄድበት ሰዓት ስም የሚለው ይመጣልናል። ኔም እዚህ ጋር ቅድም ያስገባሁት ስም ነው፣ ጸጌ ይላል። ከፈለግኩኝ ግን ሀሳቢን ምቀይር ከሆነ የፈለግኩትን ስም አስገባለሁ። ግን ስም ባንቀያይር ይመረጣል። ምክንያቱም አንዴ ቻናል ከከፈትን በኋላ ሰብስክራይበሮቻችን እንዳይምታታባቸው የእኛ ቻናል መሆኑን እንዲያውቁ ስማችንን ባንቀይር ይመረጣል። እዚህ ጋር ስም መቀየር ከፈለግን ግን ስማችንን የምንቀይርበት አማራጭ አለ ማለት ነው። እዚህ ጋር ሃንድል አለ። ሰዎች እኛን እንዴት ያገኙናል ነው። ለሰዎች ይሄ የኛ ዩቲዩብ ቻናል ነው ብለን ስንልክላቸው እንዲያገኙን እዚህ ጋርም እሱን ማስተካከል እንችላለን ማለት ነው። ወደ ስር ስመጣ ዲስክሪፕሽን አለ። ዲስክሪፕሽን ምንድን ነው? ስለ ቻናላችን ምን አይነት ኮንተንቶች እንደሚለቀቁበት፣ ምን አይነት ቪዲዮዎች እንደሚለቀቁበት አጠቃላይ የእኛ ቻናል ምን እንደሚመስል የምንገልጽበት ቦታ ነው ማለት ነው። እዚህ ጋር ስለ ቻናላችን ያለውን መረጃ እናስገባለን። እዚህ ጋር ቻናል ዩአርኤል አለ። እንዲሁም ደግሞ እዚህ ጋር ሊንኮችን አድ ማድረግ እንችላለን። የተለያዩ አካውንቶች ካሉን የቲክቶክ ሊሆን ይችላል፣ የኢንስታግራም ሊሆን ይችላል፣ የቴሌግራም
ሊሆን ይችላል። የተለያዩ ሊንኮችን እዚህ ጋር አድ ሊንክ የሚለውን ነክተን አድ ማድረግ እንችላለን ማለት ነው። ስለዚህ ዩቲዩብ ቻናል ክሬት ማድረግ እንደዚህ ቀላል ነው ማለት ነው። የዛሬው ቪዲዮችን ይሄን ይመስል ነበር። ከተመቻችሁ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውሏን ምልክት በመጫን የጸጋዬ ቴክ ቻናል ቤተሰብ መሆን ይችላሉ። ጥያቄዎች ካላችሁ ኮሜንት ላይ ጠይቁኝ። በሌላ ቪዲዮ እስክንገናኝ ደህና ሁኑ። ቻው